የእስልምና ታሪክ በቻይና አስደናቂ ታሪክ። አሰላሙ አለይኩም ውድ የቻናላችን ቤተሰቦች፣ ዛሬ በእስልምና ውስጥ የማይታወቅ ግን አስደናቂ ታሪክ እንመለከታለን። ይህም የእስልምና ታሪክ በቻይና ነው። አንደኛ፣ የእስልምና ወደ ቻይና መግባት። እስልምና ወደ ቻይና በታላቁ ሰሃባ በዑስማን ረዲየላሁ አንሁ የኸሊፋ ዘመን በ651 አካባቢ እንደሆነ ይታመናል። ዑስማን ረዲየላሁ አንሁ የነቢዩን ሰለላሁ ዐለይሂ ወሰለም ባልደረባ ሰዕድ ቢን አቢ ወቃስ የሚመራ ልዑክ ወደ ቻይና ላኩ። የቻይናው የታንግ ስርወ መንግስት መሪ ጎ ዡንግ በአክብሮት ተቀብሎ የመጀመሪያውን መስጅድ በጋንግዡ ካንተን እንዲሰሩ ፈቀደላቸው። ይኸው መስጅድ እስካሁን ድረስ ይገኛል። ሁለተኛ፣ የእስልምና መስፋፋት በንግድ ከ8 እስከ 13ኛው ክፍለ ዘመን ከአረቢያ፣ ፐርሻና ማዕከላዊ ኤዥያ ያሉ ሙስሊም ነጋዴዎች በቻይና እስልምና መስፋፋት ትልቅ አስተዋጽኦ አላቸው። ዋና የወደብ ከተሞች ልክ እንደ ጎንግዢ፣ ቋንዥ፣ ሃንግዥ የእስልምና የንግድ ማዕከላት ሆነዋል። በሰሜን ምዕራብ ቻይና ዢንዣንግ፣ ጋንሱ፣ ኒንዣ የቱርክና ፐርሻ ሙስሊሞች በሲልክ ሮድ አካባቢ መኖር ጀመሩ። በሂደት በሙስሊም ነጋዴዎችና በአካባቢው የቻይና ነዋሪዎች መካከል በጋብቻ መተሳሰር ተጀመረ። ሶስተኛ፣ ዩዋን ዳይናስቲ የሞንጎሎች ዘመን። የሞንጎሎች አስተዳደር ዘመን። ሞንጎሎች ብዙ የሙስሊም አስተዳደሮችን፣ ሳይንቲስቶችና ወታደሮችን ከማዕከላዊ ኤዥያ ቀጠሩ። ሙስሊሞች በአስተዳደሩ ውስጥ ግብር ሰብሳቢ፣ አስትሮኖመር፣ ዶክተርና ኢንጂነሮች ሆነው አገልግለዋል። ብዙ የፐርሻና አረብ ሙስሊሞች በቋሚነት በቻይና መኖር ጀመሩ። ይኸውም ጠንካራ የሙስሊም ማህበር እንዲፈጠር ምክንያት ሆነ። አራተኛ፣ የሚንግ ዳይናስቲ ከ1368 እስከ 1644። የሚንግ ስርወ መንግስት ዘመን በቻይና ሙስሊሞች ወርቃማው ዘመን ነው። በዚህ ዘመን ሙስሊሞች የቻይና ስሞችን፣ አለባበስና ቋንቋዎችን መጠቀም ጀመሩ። እምነታቸውን ግን ጠብቀው ያዙ። ታዋቂው የሙስሊም የባህር ኃይል አዛዥ አድሚራል ዚንግሂ የቻይናን የባህር ኃይል በኢንዲያን ኦሽን መራ። ዚንግሂ እምነቱን የሚተገብር ጠንካራ ሙስሊም ነበር። አምስተኛ፣ የኪንግ የሙስሊሞች የመብት ትግል አመጽ። በኪንግ ዳይናስቲ ዘመን በአናሳ ሙስሊሞችና በማንቹ ገዢዎች መካከል ውጥረት ተፈጠረ። የውጥረቱ መንስኤ በዋነኛነት በሙስሊሞች እየደረሰ ባለው የብሔር፣ የኢኮኖሚና የሃይማኖት ጭቆናዎች ምክንያት ነበር። በዚህ ተቃውሞ ምክንያት ብዙ ሙስሊሞች ተገድለዋል። ሌሎችም ወደ አጎራባች ሙስሊም ሀገራት ተሰደዋል። ስድስተኛ፣ ዘመናዊ ዘመን ከ20ኛው እስከ 21ኛው ክፍለ ዘመን ከኪንግ ዳይናስቲ መውደቅ በኋላ ነጻነት በሪፐብሊክ ኦፍ ቻይና ሙስሊሞች አግኝተዋል። በሪፐብሊክ ኦፍ ቻይና እስልምና እውቅና 5 ሃይማኖቶች ውስጥ አንዱ ነው። ዛሬ በቻይና ከ20 ሚሊዮን በላይ ሙስሊሞች ይገኛሉ።